ደሃ የሚባለው ይላል ብዙ ፈቃዳት ያሉት ሰው ነው። ደሃ የሚባለው ራሱን መግዛት ያልቻለ ሰው ነው። ደሃ የሚባለው በቃኝ ሳይል የሚስገበገብ ሰው ነው። ደሃ የሚባለው ያየውን ሁሉ ልንጠቅባይ ነው። ደሃ የሚባለው በአንድ ሚስት የማይጸና ሰው ነው። ደሃ የሚባለው የሌሎችን እያየ አይኑን የሚያቁለጨልጭ ነው። ደሃ የሚባለው ያለፈችውንም ያገደመችውንም የሚተነኩስ ሰው ነው። የምር እግዚአብሔር ከእናንተ ጋር ከሆነ ድሆች አይደላችሁም፣ ባለጠጎች ናችሁ። የምትጠለሉበት ቤት ብታጡ፣ የምትመገቡት ምግብ ባይኖራችሁ፣ የምትመረኮዙት ዘመድ ባይኖራችሁ፣ እናንተ ይሄን ለማባበል እምለው ቃል አይደለም። ይሄው የእግዚአብሔርን ቃል ያነበብኩላችሁ ባለጠጎች ነው። እኔና እናንተ እኮ እያኮረፍን ያለነው በመኪና ነው። እግር ሳይኖራቸው መንቀሳቀስ ያልቻሉ እኮ ስንቶች አሉ። እኔና እናንተ እኮ በምንቀይረው ልብስ በማጣታችን ነው ያኮረፍነው። ወገኖቼ ልብሳቸው አልቆ እኮ ዋዕይ የበላቸው አሉ እኮ። እኔና እናንተ እኮ የምንደግመው ምግብ በማጣታችን ነው እያኮረፍን ያለነው። ቤንዚል የሚስቡ እኮ አሉ። እውነት አሰብ ባለጠጋ እስካላችሁኝ ሃይማኖቱ የጸና ምግባሩ የቀና ትሩፋት የሚሰራ በጽድቅ የሚመላለስ እሱ ባለጸጋ ነው። እንግዲህ አይምሮአችንን እናስተካክለው። ወድቋ ላንሳው ልብ ያለው ሰው ይሄን ይስራ። እስኪ በዚህ ዘመን የተራበ እንዳይኖር፣ የተጠማ እንዳይኖር፣ ያዘነ እንዳይኖር፣ የተከዘ እንዳይኖር፣ የተሰበረ እንዳይኖር፣ አንጀቱ የታጠፈ እንዳይኖር እስኪ እንጎራረስ።